ረጅም ውጊያ ነበረ። እዛ ላይ ብዙ ሰው አልቋል። ምንም የተረፈ የለም። ቀባሪ የሌላቸው ብዙ ህጻናት ወድቀዋል። እናቴ ላክሹ ልጅሽን እንዳትጠብቂ ማንም የቀረ የለም። ሁሉም አልቋል። ቀባሪ የለው ሬሶ አብጦ ሁሉም አልቋል። የላካችሁት ምን በለዋተን ማሽን ላይ የበላን የተዋጋ ነው። ይህ የአንድ ኢትዮጵያዊ ወታደር ለቅሶ ነው። እንባ ባጠበው ፊት ብሶትን ለመናገር ቃላት ጉልበት ሲያጥራቸው ወታደርነትንም ረስቶት በሲቃ ሲያነባ ስለሞቱ ጓዶቹ ብሎ ስቅስቅ ብሎ ሲያለቅስ ሳግ ያቋርጠዋል። እንዳም ሆኖ አንድ ወሳኝ መልእክት ተላልፏል። እናት የላክሽው ልጅሽ ይመጣል ብለሽ እንዳትጠብቂ፣ ሁሉም አልቀዋል የሚለው ንግግር ከዚህ ለቅሶ መሃል የወጣ ግዙፍ መልእክት ነው። የአገር መከላከያ ተብሎ በሕግ የተቋቋመው መስሪያ ቤት የአንድ ግለሰብና ግብረ አበሮቻቸው የስልጣን ዘበኛ ሆኖ ከራሱ ወገንና ህዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጢሻው እየወደቀ የጅብ ቀለብ የአሞራ ሲሳይ ሆኗል። ጠቅላይ ሚኒስትሩም እንዳሉት በእሳቸው የስልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልሞተም። ለአንድ ወንበር ሲባል ግን 100 ሺዎች አልቀዋል። ራሳቸው እንዳመኑትም ባለፉት 7 ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንድ ጥይት አልተኮሱም። ኢትዮጵያውያንን ለመጨፍጨፍ ግን ድሮንም ሚሳኤልም ስናይፐርም የአውሮፕላን ቦምብም ታንክም መድፍም ተተኩሷል። ዓለም ያፈራው መሳሪያ ሁሉ በኢትዮጵያውያን ገላ ላይ ያልተተኮሰው እስካሁን ኒውክለር ብቻ ነው። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ያለ አይመስልም። እናም አንድም ጥይት ለኢትዮጵያ ሉዓላዊነት ሲል ያልተኮሰ፣ አንድም ወታደር ለአገር ክብር ሲል ያልሰዋ መንግስት ለአንድ ግለሰብ ንግስናና የልጅነት ህልም ሲባል ግን በ100 ሺዎችን አስፈጅቷል። ጥቂት አውደ ውጊያዎችን ብቻ ብንመለከት በ2015 ዓ.ም ክረምት ከ40 ሺህ በላይ ጭፍራ ይዘው ጎጃም ገብተው የነበሩት ጀነራል መሐመድ ተሰማ ከ6 ወራት በኋላ 23 ሺህ የሚሆነው በእጃቸው እንደሌለ ሪፖርት አድርገዋል። ጥቅምት መጨረሻ ሳምንት 2015 ዓ.ም በኬንያ ናይሮቢ የደቡብ አፍሪካዊ ሰላም ስምምነት ማስተግበሪያ ውል ሲፈረም ፊልድ ማርሻል ብርሃኑ ጁላ ያዳራሹ ሰው ሁሉ እየሰማቸው እኛ ጦርነት ሰልችቶናል፣ ይህንን የሰላም ስምምነት እጅግ እንፈልገዋለን፣ ባለፈው 2 ወር ብቻ በተካሄደው ጦርነት 38,000 ሰራዊት ሞቶብናል ብለዋል። ከነሐሴ መጨረሻ እስከ ጥቅምት መጨረሻ በነበሩት 60 ቀናት ብቻ 38,000 ኢትዮጵያውያን ወታደሮች ከመንግስት ወገን ብቻ ረግፈዋል። ባሳለፍነው ዓመት ህዳር ላይ ቢቢሲ የእንግሊዝኛው አገልግሎት ባስነበበው ጽሑፍ 1 ሚሊዮን ጦር ከመላ ኢትዮጵያና ኤርትራ ይዞ ትግራይ የዘመተው የብልጽግናው መንግስት ቢያንስ 260 ሺህ ቢበዛ 520 ሺህ ሰራዊቱን አጥቷል ብሏል። በአንድ ወቅት ራሳቸው ጠቅላይ ሚኒስትሩ እንዳሉትም በየቀኑ ወታደር ይሞታል። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የጸጥታ ኃይሎች በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል። በየቀኑ ፖሊስ ይሞታል። በየቀኑ ወታደር በሚሞትበት ሀገር፣ በየቀኑ ፖሊስ በሚረግፍበት ምድር እናት ግን አትሰማም። አባት ታፍሶ የተወሰደ ልጁ መሞቱን አልሰማም። ዛሬም ይመጣል ብሎ በሩን እያየ ነው። መንግስት ለሟች ወገን መርዶ አይናገርም፣ የሞተ አይቀብርም፣ የቆሰለ አያሳክምም። ይሁን እንጂ በየጊዜው ወታደር እያነቀ ወስዶ ጦር ሜዳ መማገድ፣ ማሰልጠኛ ማስገባት ዛሬም የቀጠለበት ነው። በሞተበት ቁጥር እያፈሰ ወስዶም ያዘምታል። የሞተበትን ወታደር ግን መርዶውን ለቤተሰብ አይናገርም። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል፣ በወታደራዊ ታሪክም ውስጥ አንድ የተለመደ ነገር ወታደር ሲሞት ለቤተሰብ መርዶ መናገር ነበር። አንድ ኃላፊነት የሚሰማው መንግስት፣ አንድ ለህዝብ እንጥፍጣፊ ራሮት ያለው አስተዳደር ከህዝብ መሃል የወሰደው ወታደር በውጊያ ሲሞት ለቤተሰብ መርዶ መንገር ደንብ ነው። መርዶ መናገር ብቻ ሳይሆን ወላጆቹን ወይም ልጆቹን መካስም የአንድ መንግስትነት ጠባይ ያለው ኃይል ግዴታ ነው። በመንግስታት ዘንድ ይህ እንደየአገሩ ባህል የሚታይ እጅግም ጥንቃቄ የተሞላበት መደረግም የሚገባው ተግባር ነው። አንድ ወታደር መሞቱን ለቤተሰብ ሲነገር አንድ ወይም በርከት ያሉ የሰራዊት አባላት ከአካባቢው የሃይማኖት ወይም የአገር ሽማግሌዎች ጋር ሆነው ቤተሰብ እርሙን እንዲያወጣ ያደርጋሉ። የውትድርናው ዘርፍ ሰዎች ይህንን የመርዶ ነገራ ጉዳይ ካዥዋሊቲ ኖቲፊኬሽን ወይም ዴዝ ኖቲፊኬሽን ሲሉ ይጠሩታል። እንዲህ ያለው ነገር በኢትዮጵያም ውስጥ በቀደሙት መንግስታት ሲሰራበት የኖረ
ነው። ለወታደር ቤተሰቦች እንደ ማህበረሰቡ ባህልና ወግ በአክብሮት በሰራዊት አባላትና በሌሎች የጸጥታ ኃይሎች አጀብ በማለዳ ተገኝቶ መርዶ መንገር፣ ከዚያ በኋላም ቤተሰብን መደገፍ የኢትዮጵያ መከላከያ ሚኒስቴር ባህል ነበር። ከ27 ዓመታት በፊት በሻዕቢያ ወረራ ወቅት የሞቱ ኢትዮጵያውያን ወታደሮች በመሰል መንገድ መርዶ የተነገራቸው ቤተሰቦች በየወሩ ከመንግስት የሚከፈላቸው ገንዘብ ሲሰጣቸው ቆይቷል። በደርግ ዘመንም በሶማሊያ ወረራ ወቅት ለሞቱ ወታደሮች ቤተሰቦች የተለየ ድጋፍ ይደረግ ነበር። ሌላው ቀርቶ የሕፃናት አምባ የተባለን ድርጅት አቋቁሞ ለኢትዮጵያ ሉዓላዊነት ሲዋጉ አባቶቻቸው የተሰዉ ልጆችን ያስተምር እንደነበር ተጽፏል። ብልጽግና ግን የእሱን ስልጣን ለመጠበቅ ሲባል በመቶ ሺዎች ቢረግፉም ድጋፍ ማድረግ ይቅርና መርዶ ለመናገርም አይደፍርም። ይህንን በማስመልከት በ2014 የበጋ ወራት የተፈጸመን አንድ ክስተት እናስታውስ። ብዬ መጣለሁ ብዬ በድል ብዬ መጣለሁ ብዬ በድል ጥንጥም ያባቴ ነው ጠላትን ሆብዬ መጣለሁ ገድዬ መጣለሁ እያሉ እያስጨፈሩ የሚወስዷቸውን ምልምል ወታደሮች አስገድለው ብቻ ሳይሆን አስጨርሰው እነሱ ግን እንዳማረባቸው የሚቀመጡት የብልጽግና ጄኔራሎችና ኢታማዦር ሹም እንዲሁም ጠቅላይ ሚኒስትር ስለሚያልቀው ወታደር ነፍስ ግድ እንደሌላቸው ሙቀት ለማግኘት ተብሎ እንደሚማገድ የዋንዛ እንጨት አድርገውም እንደሚመለከቱት የሚያሳየን አንድ አጋጣሚ የሆነው በ2014 የበጋ ወራት ነው። አንድ የመከላከያ ባልደረባ ያጋራንን ማስታወሻ ደብተር አመስግነን ገልጠው እንዲህ ይላል። በ2014 ዓ.ም በጋ ላይ ከትግራይ ጋር የሚደረገው ጦርነት ጋብ አለ። ከዚያም መርዶ እንናገር የሚል ሐሳብ መጣ። ያለቀብን ወታደር ብዙ ነው። በአንድ ጊዜ ይህንን ያህል የምንናገር ከሆነ ብሔራዊ የሐዘን ቀን መታወጅም አለበት ተባለ። ከብዙ ክርክር በኋላ ለሙከራ ያህል ለጥቂት ሰዎች እንናገር ተባለና ወላይታና ሲዳማ አካባቢ እንዲሁም በኦሮሚያ በተወሰኑ ክፍሎች ለሙከራ ያህል መርዶ አረዳን። በአጋጣሚ የአንድ አካባቢ ሰዎች በብዛት መርዶ ተነገራቸው። ሁኔታው አሳዛኝና ብዙዎቻችን ያልጠበቀነውን ሁኔታ ያስተናገደ ብዙ ሰዎችን የሚያሳዝንበት ቀን ነበር። ብዙም ሳይቆዩ የሟች ቤተሰቦች ወደሚመለከተው የመንግስት ቢሮ ሄደው ካሳ ይከፈለን አሉ። ጉዳዩ እኛ ጋር ደረሰ። በወቅቱ ካሳ ለጠየቁት ቤተሰቦች ካሳችሁ ኢትዮጵያ ነች የሚል ምላሽ ሰጠናቸው። በዚህ መሃል ጠቅላይ ሚኒስትሩ ወታደራዊ መኮንኖችን ሊያሰለጥኑ ስብሰባ ጠሩን። ከመካከላችን አንዱ ስለ መርዶ መንገርና የካሳ ጉዳይ ለጠቅላይ ሚኒስትር አብይ ጥያቄ አቀረበ። ምሳሌ አድርጎ ያቀረበው በወላይታና ሲዳማ የገጠመንን ነበር። እሳቸውም ተበሳጩና የምን ካሳ ነው? ግማሽ ቀን ሳይዋጋም አንድ ጥይት ሳይተኩስም ለሞተ ሁሉ ካሳ ልንከፍል አንችልም በማለት መለሱ። በመልሳቸው መደንገጥም ሆነ ግራ መጋባት ያልገጠመው አባል ከነበረ እሱ ጤናው የተጓደለ መሆን አለበት። አብይ ንግግራቸውን ቀጥለው አሰልጥነን ትጥቅ ገዝተን እናስታጥቀን ስናሰማራው እኮ በነፃ ነው በማለት አብራሩ። ይህ የበለጠ የሚገርም ንግግር ነበር። አንድ ወታደር በየትም ዓለም የመከላከያ ሰራዊት አባል ለመሆን ትጥቅም ስልጠና የሚቀርብለት በመንግስትና በነፃ ነው። ነፍሱን ሊሰጥ አካሉን ሊገብር የገባን ወታደር በነፃ ሰለጠንኩት፣ በነፃ አስታጠቅኩት፣ ቤተሰቦቹ ለምን ካሳ ይጠይቃሉ ብሎ የሚጠይቅ ሞራል ከየት የመጣ እንደሆነ እንጃ። ግማሽ ቀን ሳይዋጋ አንድ ጥይትም ሳይተኩስ ለሞተ ሁሉ የምን ካሳ ነው ማለታቸው ሳያንስ ስናሰለጥነው እኮ በነፃ ነው ብለው አከሉበት እያለ የሚቀጥለው የዚህ ወታደራዊ መኮንን ማስታወሻ አገዛዙ የጦር ሰራዊቱን እንዴት እንደሚመለከተውም የሚጠቁም ነው። ከዚያ ጊዜ በኋላ መርዶ መናገር ቆመ። በየቤቱ ልጆቻቸውን ያጡ እናቶች፣ ውዶቻቸውን ያጡ ሚስቶችና ባሎች፣ የሚናፍቁትን የተነጠቁ ወንድሞችና እህቶች፣ ልጆችና ጓደኞች፣ ድምፁን የማይሰሙትን የት እንደደረሰ የማያውቁትን ወታደር እየጠበቁ ደጃፋቸውን ያያሉ። ከባህልም ከሕግም ከሞራልም የተፋቱት የዘመናችን ገዢዎች ደግሞ ትናንት የወሰዱትን ወጣት ማግደው ዛሬ ደግሞ በየሰፈሩ ሌላ ያስሳሉ፣ ሌላ ያፍሳሉ። በዚህ መልኩ የሰበሰቧቸውን ሌላ ዙር ማገዶችም ባሳለፍናቸው ሳምንታት ሲያስመርቁ ከርመዋል። ይህ በአንድ ቦታው ባልታወቀ ስፍራ በአማራ ክልል ውስጥ ቆስሎ የወደቀና የሚያጣጥር ወታደር ነው። ተመቶ በወደቀበት ወንዝ ዳርቻ ላይ ሆኖ የአድኑኝ ጥሪ ሲያቀርብ ይሰማል። ጓደኞቹ ሞተዋል፣ የቀናቸው አመልጠዋል። እሱ ግን በዚህ መልኩ በዚህ ቦታ ላይ ወድቆ ወራጅ ውሃ እንኳን አይቶት እያለፈ ሲሄድ ይታያል። ድረሱልኝ የሚለው ደግሞ ሊገድላቸው የዘመተባቸውን ጠላቶቹንና መከላከያው እንደ ጠላት የሚመለከተውን ሕዝብ ነው። ይህ ለካሜራ የተረፈ ለእማኝነት የተገኘ አንድ ቁስለኛ ነው።
የብልጽግናው አገዛዝ የሚሞቱትን መርዶ አለመንገሩ ሳያንስ የእሱን ዙፋን ለማስጠበቅ ሲዋደቁ የቆሰሉ ወታደሮችንም አያሳክምም። ይህ በምስሉ ላይ የሚታየው የቢቢሲ ሪፖርት የብልጽግናው መንግስት በትግራዩ ጦርነት ብቻ በውጊያ ወቅት የደረሱበት ያልታወቁና መልሰው መዋጋት እንዳይችሉ ሆነው የቆሰሉ 374,000 ወታደሮች መመዝገባቸውን ይገልጻል። በዚያ ሰሞን የሞተን የኢትዮጵያ ወታደር የሚቀብረው አልነበረም። የቆሰለን የሚያሳክመውም አልነበረም። ለመታከም ከኢትዮጵያ ወታደሮች ይልቅ የሻዕቢያ ታጣቂዎች ቅድሚያ ይሰጣቸው እንደነበር የሚያስታውስ አንድ የጦር ኃይሎች ሆስፒታል ባልደረባ ግቢያችን የሙታን ማዕከል ይመስል ነበር ይላል። ሆስፒታል የመዳኛ ቦታ ነው ተብሎ የሚታመን ስፍራ ነበር። ባለፉት ዓመታት ግን ቆስለው የሚመጡ ወታደሮችን ለማከም እንኳን ወረፋ አልደርስ ብሎ ግቢያችን ውስጥ ሲሞቱ እናያቸው ነበር። ዓይን፣ እጅ፣ እግር ያጣ በ10 ሺህ የሚቆጠር ወታደር በግቢያችን ነበር። በአንድ ወቅት የቁስለኛው ቁጥር ከሚገመተው በላይ ሲበዛ ከአዲስ አበባ መጥቶ መታከም የለበትም ተባለና የአማራ ክልል ሆስፒታሎችን መከላከያው እንዲገለገልባቸው ተወሰነ። በሁሉም ዞኖች በሚገኙ ሆስፒታሎች ውስጥ የሚገቡ ቁስለኞች አያሌ ነበሩ። የክልሉን የሕክምና ባለሙያዎች ሁሉ ከህዝቡ በፊት ለወታደሩ ቅድሚያ እንዲሰጡ የሚያደርግ ግዳጅ ተግብረን ለማከም ያደረግነው ጥረት ከቆሰሉት ውስጥ 10% እንኳን እንድናድናቸው ያስቻለን አይመስለኝም። ዓይናችን እያየ ይረግፉ ነበር። ይህ እንግዲህ በየግንባሩ ቆስሎ ለቀናት ሲያጣጥር በዚያው የሚሞተውን ሳይጨምር ነው በማለት ሐዘን በሰበረው አንደበት ይናገራል። የብልጽግናው ገዢዎች ቆስሎ እጁንም እግሩንም ዓይኑንም ሆነ ሌላ አካሉን ያጣ ወታደር የማሳከምም የማቋቋምም ጭንቀት የሌለባቸው መሆኑን የሚያስረዳ አንድ የሰራዊቱ አባል ደግሞ አንድ ወታደር ከቆሰለና እድል ቀንቶት የሕክምና እድል ካገኘ በኋላ አካላዊ ሁኔታው ጥሩ ከሆነ ወደ ውጊያ ይገባል። አካል ጉዳተኞች የሚንቀሳቀሱበት እግርም የሚበሉበትና የሚሰሩበትም እጅ እንዲሁም የሚያዩበት ዓይን የሌላቸው ከሆነ መጠነኛ ማገገም እስኪያደርጉ ድረስ በሆስፒታል ቆይተው ወደ ቤተሰባቸው ይላካሉ። ባጭሩ የቤተሰብ ሸክም ይሆናል። ወደ ቤተሰቡ ሲላክ 1500 ብር የቦርድ ክፍያ ይከፈለዋል። 1500 ብር ያጣኸውን ዓይንና እጅ እግርና አካል የማይተካ ብቻ ሳይሆን ለአንድ ቀን የቁርስ ምሳ ራት ወጪ እንኳን የሚሸፍን አይደለም በማለት ሐሳቡን ያብራራል። ቤተሰብ የሌለው ደግሞ ለልመና ጎዳና ላይ ወጥቷል። ለአንድ ንጉሥ ወንበር ዓይኑን የገበረ፣ ለአንድ ሰው መንበር እጅና እግሩን ያጣ፣ ለአንድ ግለሰብ ህልም አካሉን ያጎደለ ሰው እንደገና ተመልሶ ለቤተሰቡ ሸክም መሆኑ ሳያንስ ለልመናም ይሰማራል። በደህናው ጊዜ ለእናት አገሬ ስዋጋ አካሌን አጣሁ የሚለው ጆሮ ገብ የመለመኛ ቋንቋ ነበር። ዛሬ ግን የአንድ ንጉሥ ህልም ለመፍታት የአንድ ስብስብ ስልጣን ለማጽናት ሲባል በሚደረግ ውጊያ የሚታጣ አካልም ለመለመኛ እንኳን አይበቃም። አንድነት ዋስና ዘማቹ አባቴ ከትግል ጎዳና። ይህ የሕፃናት አምባ ታዳጊዎች መዝሙር ነው። በዚያድ ባሬ ወረራ ወቅትና ከዚያ በኋላም በነበሩ ጊዜያት ጦር ሜዳ የሄዱና አባቶቻቸው የሞቱባቸው ልጆች ያሰባሰበው የደርግ መንግሥት አባት አልባ የሆኑትን ልጆች ተረክቦ የማስተናገድ ግዴታን ለራሱ ሰጥቶ ነበር። ይህ ልጆችን የማሳደግና የማስተማር መንግሥታዊ ግዴታ የተጣለው መጀመሪያ ቤተሰቦች መርዶ በአክብሮትና በሥርዓት ከተነገራቸው በኋላ ነው። አንድ የሕፃናት አምባ አባል የነበረና አባቱ በሶማሊያ ወረራ ወቅት የተሰዉ ኢትዮጵያዊ ስለ ሁኔታው ትዝታውን እንዲያጋራን ስንጠይቀው እንዲህ አለ። አባቴ ወደ ዘመቻ ከመሄዱ በፊት የማተሚያ ኮርፖሬሽን ሰራተኛ ነበር። ያዘመተው ደግሞ የመላው ኢትዮጵያ ሰራተኞች ማህበር መኢሰማ ነበር። የአባቴ ሞት እውን ከሆነ በኋላ መርዶውን የነገሩን ሰዎች ይሰራበት የነበረው የማተሚያ ኮርፖሬሽንና ያዘመተው መኢሰማ ሰዎች ነበሩ። ሲመጡ የአባቴ ፎቶግራፊን ይዘው ፎቶግራፉም በጥቁር ሐር የተሸፈነ ሆኖ የዘመተበትን ዓላማ የተሰዋበትን ቀንና ቦታ የሚጠቁም አጭር መግለጫ የሚያካተተ ነው። ይህ ፎቶ አሁንም በመኖሪያ ቤቴ ውስጥ ይገኛል። ከዚያ በኋላ እኔን ወደ ሕፃናት አምባ መንግሥት ለማሳደግ ሲወስደኝ ለእናቴ ካሳ ከፈላት። በመቀጠልም እሷንና ታላላቆችን አባቴ የሰራበት በነበረ ኮርፖሬሽን ውስጥ እንዲቀጠሩ ተደረገ። ወላጆቹ ማለትም የአባቴ እናትና አባት ደግሞ የጡረታ አበል ተቆርጦላቸው ይወስዱ ነበር። በ106 ዓመታቸው ሕይወታቸው ያለፈው አያቴ በኢህአዴግ ዘመንም ያ ጡረታ እየተከፈላቸው እስከ መጨረሻው ቀጥለዋል በማለት ለአንድ ወታደር ከመርዶ እስከ ቤተሰብ እንክብካቤ ድረስ ያለውን ሂደትና ስርዓት ያስታውሳል። ሌላ አንድ የደርግ ዘመን ወታደር ሲያስረዱ ደግሞ በኤርትራ ውስጥ በነበረው ጦርነት ይሞቱ የነበሩ መኮንኖችን መርዶ የምንናገረው እንደየአካባቢው ባህል ቢሆንም አቻ የሰራዊት አመራሮች
አመራሮችን በመርዶ ላይ እንዲገኙ እናደርግ ነበር። ለምሳሌ የሞተው ሻለቃ ከሆነ በመርዶ ዕለት የጓዱን የህይወት ታሪክና ፎቶግራፊ የያዘ ሌላ ሻለቃ ከአካባቢው የአገር ሽማግሌዎች ጋር በመሆን ሐዘኑ ከሚነገራቸው ቤተሰቦች ቤት ይገኛል በማለት ያብራራሉ። በኋላ ላይ ወደ ኩባና ሌሎች ሶሻሊስት ሀገሮች የተላኩ በዚያ ልዩ ልዩ ትምህርቶችንም እንዲያጠኑ የተደረጉ የወታደር ልጆች መኖራቸውንም ያስታውሳሉ። ይህ ባህል በኋላ ላይ በኢህአዴግም ዘመን ቀጥሎ በሻዕቢያ ወረራ ወቅት የተሰዉ ወታደሮች መርዶ ከአካባቢው መስተዳድርና የመከላከያ መዋቅር ጋር ሆኖ ተነግሯል። ወላጅ ወይም ልጅ ደግሞ የጡረታ ክፍያ እንዲያገኙ ተደርጓል። ይህ በ1990ዎቹ መጨረሻ በኢትዮጵያ ላይ ጂሃድ መታወጁን ተከትሎ ወደ ሶማሊያ ዘልቀው ሲዋጉ የተሰዉ ወታደሮችንም የሚመለከት ጉዳይ ነበር። አጀንዳውም በጠቅላይ ሚኒስትር ደረጃ ማብራሪያ የሚሰጥበት ነበር፣ ለዚያውም በዓለም አቀፍ ሚዲያ። በጣም አስፈላጊው ነገር ለቤተሰብ ማሳወቅ ነው። በሶማሊያ ራሳችንን ለመከላከል ባደረግነው ውጊያ ጥቂት መቶዎች ውድ ሕይወታቸውን ከፍለዋል። የእነሱን መስዋዕትነት ለቤተሰብ አሳውቀናል። ይህ እጅግ በጣም አስፈላጊ ጉዳይ ነበር። እንዲህ ያለ ባህል ያለውን አገር እንዲህም ያለ ስርዓት ያለውን መከላከያ ሚኒስቴር የተረከቡት የዘመናችን ገዢዎች ግማሽ ቀን ሳይዋጋ ለሞተ ሁሉ ካሳ አንከፍልም፣ ካሳችሁ ኢትዮጵያ ነች፣ በነጻ ሰልጥነን እናስታጥቀን ባዘመትን ደግሞ ካሳ እንጠየቃለን ወይ እያሉ በማፌዝ ላይ ናቸው። ከአንድ ዓመት በፊት የትግራይ ክልል መንግስት የአብይ አህመድና ግብረአበሮቻቸውን ወረራ ለመከላከል ሲሉ የተሰዉ ታጣቂዎቻቸውን መርዶ ለማርዳት በክልል ደረጃ የሐዘን ቀናት ታውጆ የክልል አቅምም የፈቀደው የኪስ ገንዘብ ተከፍሎ በጋራ ሐዘን የሟች ቤተሰብን የሚያጽናናበት ስርዓት መታየቱ አይዘነጋም። ይህንን የአገር መሪ ነኝ የሚለው ብልጽግና አላደረገውም። ይልቁንም ደጋፊዎቹ ማቅ ለብሰው እርማቸውን ባወጡ የትግራይ እናቶች ሲሳለቁ እንደነበር ይታወሳል። በእርግጥ መርዶ መንገር ለአንድ ኃላፊነት ከሚሰማውና ለሰው ነፍስ ክብር ካለው መንግስት የሚጠበቅ እንጂ እንደ ብልጽግና ካሉት አገዛዞች ሊሆን አይችልም። በደርግም ዘመን ያልሞቱትና የተማረኩት በሻዕቢያ ወረራም ወቅት የጥይት ጫፍ ያላገኛቸው ሰዎች ዛሬ ጄኔራልና መምሪያ ኃላፊ፣ እዝ አዛዥና የኤታማዦር ሹም ናቸው። ዛሬ የመከላከያ ሰራዊቱን እናዛለን ብለው በየአቅጣጫው የሚያስፈጁት እነዚሁ አዛዦች ሲሞት የማይቀብሩት፣ ሲቆስል የማያሳክሙት፣ ጊዜው ደርሶ የጡረታ ዘመኑም ተቃርቦ ጡረታ መውጣት የሚከለክሉት፣ መርዶውንም ለቤተሰቡ የማይናገሩለት ወታደር ሲያልቅ እነሱ ግን ምቾትና ሀብት እየጨመሩ ቀጥለዋል። የወታደር ሞትና አካል ጉድለት የሀብታቸው ምንጭም ሆኖላቸዋል። ከነዚህ ቢሊዮነር መኮንኖችና ወታደሩን ግፋ በለው እያሉ ሲማግዱ ከነበሩ ጄኔራሎች መካከል አንዱ የሆኑት ባጫ ደበሌ ወታደሩ የሚሞተው ለጽድቅ ነው ሲሉ የመደመጣቸው ምክንያትም ይኸው ነው። ሰራዊታችን የከፈለው መስዋዕትነት ገና ነው። ምክንያቱም 110 ሚሊዮን ህዝብ ከኋላችን አለ። ይሄ ሁሉ ወደ ማሰልጠኛ እየተመመ ነው ያለው። በእኛ በሰራዊት ደግሞ የሚከፈለው መስዋዕትነት እንደ ጽድቅ ነው የሚታየው እንጂ እንደ ጉዳት አይደለም የሚታየው። የባጫ ደበሌንና ጌታቸው ጉዲናን፣ የብርሃኑ ጁላንና የአብይ አህመድን፣ የሃጫሉ ሸለመንና የሹማ አብደታን ስልጣን ለማዳን የነሱ ልጆች በቻይናና አሜሪካ እንዲማሩ፣ የነሱ ሚስቶች በዱባይና አውሮፓ እንዲነግዱ ስንት ሚሊዮን ወላጆች ከነርማቸው ይኖራሉ? ስንት መቶ ሺህ ወጣቶች ሕይወታቸውን ማጣት ይኖርባቸዋል? ስንት ሚሊዮን አይኖች መፍሰስ፣ ስንት ሚሊዮን እግሮችስ መቀንጠስ አለባቸው? ይህ ጥያቄ ዛሬም መላሽ ያለው አይመስልም። እናም ባለፉት ሳምንታት ከተለያዩ ወታደራዊ ካምፖች የሰለጠኑ ወጣቶች እንደ አዲስ ሊማገዱ ወደ እሳቱ ተግዘዋል። ከዚህ በፊት የነበሩት የት ገቡ የሚል ጥያቄ የለም። አዲስ ምልምል ስታሰማሩ የበፊቶቹ የተደረሱ የሚል ማህበረሰብም ድምፁ አይሰማም። ሰው ይያዛል፣ ይጋዛል፣ ይሞታል። እንደገናም ይኸው ይቀጥላል። መልካሙን ሁሉ መመኘት በዚሁ እንሰናበታለን።